ማን ይገምታል? ኤርፖርት ውስጥ ጽዳት ሰራተኛ የነበረ ይህ አንድ ግለሰብ ህይወቱ በምን አይነት መልኩ ይቀየራል? ዘር ማንዘሮቹ ቁጭ ብለው የሚበሉት ይሆናል ብሎ ማን ይገምታል? ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች ለዛሬ እንግዲህ የማቀርብላችሁ ስለነዛ ነገሮች ነው። የተገኙት እንኳን ወይም ሰዎች ያገኙት ከቋሻ ቦታ ላይ ነው፣ ግን እነዛ ነገሮች የሰዎችን ህይወት መቀየር የቻሉ ናቸው። እስቲ አንድ ብለን እንጀምር። አንደኛ፣ ይህ ቤተሰብ ማለት እንግዲህ በጣም የተቸገረና ማድረግ ያለባቸው ነገር ግራ የገባቸው ሰዓት ላይ ነበሩ። ግን በድንገት በተፈጠረ ነገር ይህ ቤተሰብ ምን አይነት ታሪክ መስራት ቻለ? ሙሉ ዓለም አፍጥጦ ነው የቀረው። ጉዳዩ የሚጀምረው አንድ የሰርግ ጥሪ ወረቀት ደረሳቸው። በአሜሪካ አንድ ከተማ ውስጥ የሚገኙ እነዚህ ቤተሰቦች አንድ ሰርግ ላይ እንዲገኙ በክብር ተጋበዙ። ግን ለሰርግ የተጠሩበት ከተማ እዛ ድረስ እንኳን በትራንስፖርት የሚሄዱበት ያህል ስሙንም እንኳን አልነበራቸው። ከዛም እቤታቸው ውስጥ ያለ አንዳንድ ዕቃዎችን ሸጠው ገንዘብ ለመሰብሰብ አሰቡ። ይህንንም አስበው እቤት ውስጥ የማያስፈልግና የቆየ ዕቃ ፍለጋ ጀመሩ። ፍለጋቸውን በቀጠሉ ሰዓት ላይ እቤት ውስጥ የተቀመጠ አንድ ቆየት ያለ ቆሻሻ ማስቀመጫ ገንዳ አዩ። ያ የቆሻሻ ገንዳውንም ባዶ ባደረጉና በፈለጉ ሰዓት ላይ አንድ የቆየ ሎተሪ ቲኬት አገኙ። እስካሁን ድረስም ማንም እስክራች አላደረገውም፣ ያልተፋቀ ነበር። ቆሻሻዎቹና ገንዳውን ወደ ዳር ካደረጉ በኋላ ሎተሪ ቲኬቱን መፋቅ ጀመሩ በፍጥነት። የሚገርመው ነገር እዛ ውስጥ $1 ሚሊዮን ካሽ ማግኘት ቻሉ። ይህ ክስተት የዚህ ቤተሰብን ዕድል እስከ መጨረሻ ድረስ ሊቀይረው ቻለ። ከበኋላ ሲጠይቁ እንደተናገሩት ከጥቂት ዓመት በፊት የሆነ ፕሮግራም ላይ ይህንን ሎተሪ ገዝተውት ነበረ፣ ግን ስለቆየ የለውም ተብሎ እንደ ቆሻሻ የተጣለ ነበር። ይገርማል። አራተኛ፣ የቴክሳስ ከተማ የሆነችው ሳን አንቶኒዮ አካባቢ አንድ ግለሰብ መንገድ ላይ የሚሄድ የቆሻሻ መኪናን አየ። ያ ቆሻሻ የሚጭነው መኪናማ የሆነ ነገር ነበረው። ምክንያቱም ይህ መንገደኛ የነበረው ግለሰብ ድጋሚ ዞሮ እንዲያይ ያስገድደው ነገርማ ነበረ። በፍጥነትም እየሮጠ ወደ ቆሻሻ መኪናው ከሄደ በኋላ ደርሰው አጠገባቸው ቆመ። መኪናውን አቁመው ምን እንደፈለገ በጠየቁት ሰዓት ላይ በፍጥነት ቆሻሻውን ከዘረገፈ በኋላ በጣም የቆየ አንድ ቫዮሊን አገኘ። ያም ደግሞ አንድ ሰው ቆሻሻው ነው ብሎ የጣለው ነበር። ሰውየውም የገመተው እንግዲህ ምናልባት ውድ ነገር ይሆናል፣ ይህንን ሸጬ ትንሽ ገንዘብ አገኛለሁ ብሎ ነው ያሰበው። ግን ሸጠው ገንዘብ ከማግኘቱ በፊት ስራ ላይ ያለ መኪናን መንገድ ላይ በማስቆሙ $1000 ተቀጣ። ተናዶም ወደ ቤቱ ከገባ በኋላ ያን ቫዮሊን አጸዳና ጥግ ላይ ያስቀመጠው። ትንሽ ወራት ካለፈ በኋላም ይህን ቫዮሊን አንስቶ ኤክስፐርቶች ጋር ይዞ ሄደ። የሚገርመው ነገር ይህን ቫዮሊን በ1922 ማስተር ጂዩሴፔ ነበር የሰራው አለው። ያም ግለሰብ በጣም ታዋቂ የጣሊያን ቫዮሊስት ነው ብሎ ነገረው አዋቂው። ይህን ነገር ከሰማ በኋላም ሰውየው ቫዮሊኑን አሳምሮ ቆየት ያለ ዕቃ የሚሸጥበት ቦታ ላይ ያስቀመጠው። የሚገርመው ነገር ወዲያው እንዳቀረበውም እጅ በእጅ $35,000 ሊሸጠው ቻለ። ሶስተኛው፣ እንደሚታወቀው ቤት ውስጥ ያሉ ቆሻሻ ነገሮች ከተጣሉ በኋላ ሪሳይክል ማድረጊያ ቦታ ላይ ይሄድና ዕቃዎች ጠቅላላ ሪሳይክል ይደረጋል። ልክ እንደዚህ በካናዳ ከተማ ውስጥ የሚገኝ አንድ ሪሳይክል ፕላንት የነበረበት ቦታ ላይ ብዙ ጊዜም እዚህ ቦታ ላይ የቆዩ ቲቪዎች ሪሳይክል ለማድረግ የሚመጡበት ነው። ቦታው ላይ የሚሰራ አንድ ሰራተኛ ሪሳይክል ለማድረግ የቆየውን ቲቪ በከፈተ ሰዓት ከአሮጌው ቲቪ ውስጥ $100,000 የካናዳ ዶላር ሊያገኝ ቻለ። ግን ከዛ በኋላ የተፈጠረው ነገር ማናችንም ከምንገምተው በላይ ነው። ይህንን ገንዘብ ያገኘችው የነበረችው ግለሰብ ለፖሊስ ሄዳ ሪፖርት ያደረገች ሲሆን የገንዘቡ ባለቤት ጋር መድረስ እንደምትፈልግ ተናገረች። ፖሊሶችም ብሩ ላይ ያለውን ሲሪያል ነምበር ካዩ በኋላ ትክክለኛ ባለቤቱን ለማጣራት ሞከሩ። ባለቤቱን ከተገኘ በኋላ ያለው የመርሳት ችግር ስላለብኝ እዚህ ቆየት ያለ ቲቪ ውስጥ ደብቄው ነበረ፣ እናም በዛው ረስቼው ነው አለ። ከቆይታ በኋላም ቢሆን ያን ቲቪ ለጓደኛው በስጦታ እንደሰጠው የተናገረ ሲሆን ጓደኛውን ተጠቅሞበት ከተበላሸ በኋላ እንደ ቆሻሻ እንደጣለው ተናገረ። በጣም አስደናቂው ነገር ይህን ገንዘብ ያገኘችው ልጅ እና ትክክለኛ ባለቤቱ ጋር እንዲደርስ የተጣጣረችው ገንዘቡን ካገኘ በኋላ ባለቤቱ ለሷ $1 እንኳን ለመስጠት እምቢ አለ። ሁለተኛው፣ ኤርፖርት ውስጥ በጽዳት የሚተዳደረው ወይም ጽዳት የሚሰራው ይህ ግለሰብ ኤርፖርት ውስጥ የጽዳት ቀኑ ይህ የመጨረሻ ቀኑ እንደሆነ ማንም አያውቅም ነበር። ሳውዝ ኮሪያ ውስጥ የሚገኘው ይህ ግለሰብ ኤርፖርት ውስጥ የጽዳት ስራ ነበር ቢሰራው። እናም በስራ ላይ ያለ አንድ ቆሻሻ ማስቀመጫን ከቦታው ላይ ለማንሳት በሚጣጣር ሰዓት ላይ ከመጠን በላይ ወይም ከተለመደው በላይ ከብዶ ታየው። ምንነቱን ለማወቅም ገልብጦ ባራገፈው ሰዓት ላይ አንድ እንደ ድንጋይ የሚመስል ነገር በጋዜጣ ተጠቅልሎ አየው። ከፍቶም ባየው ሰዓት ላይ በአስደንጋጭ ሁኔታ የወርቅ ብስኩቶች ነበሩ። ይህ ጽዳት ሰራተኛም እነዚህን የወርቅ ብስኩቶች ለአለቆቹ አስረከበ። እንደሚታወቀው ኤርፖርት ላይ ብዙ ጊዜ ህገወጥ ስራ ይሰራል እና ኮንትሮባንድም እንደሚሰራ ይታወቃል። ስለዚህ ምናልባት አንድ ወርቅ ኮንትሮባንድ የሚሰራ ሰው መያዝን ስለፈራ ይህንን የወርቅ ብስኩት የቆሻሻ ገንዳ ውስጥ አስቀምጦት ወይ ደብቆት ነበር ማለት ነው። ቢሆንም ግን ይሄ ግምት ነው። ትክክለኛው ምክንያት ማንም አላወቀው። ብዙ ቀናት ካለፈም በኋላ እንኳን ያን የወርቅ ብስኩት ለመውሰድ ወይም የኔ ነው የሚል አንድም ሰው ስላላመለከተ የኤርፖርቱ ኃላፊዎች በመጨረሻም ያ ጽዳት ሰራተኛ ይገባዋልና ይውሰድ ባለቤቱ ስላልመጣ ብለው ወሰኑ። በዛ ሰዓት ላይ ይሄ አንድ የወርቅ ብስኩት ዋጋ የነበረው $327,000 ነበረ። ልክ እንደዚህ አራት ስላገኘ እንግዲህ ይህ ጽዳት ሰራተኛ በእርግጠኝነት ከዚህ በኋላ የጽዳት ስራ እንኳን አይሰራም። አሁን ደግሞ አንደኛውን እስቲ ብዙ ጊዜ እንደሚታወቀው ሃይዌይ ላይ የተቀደደ ጎማ ይታያል ይገኛል። እነዚህን ጎማዎችም ከመንገድ ማጽዳትና ማንሳት ሃይዌይ ላይ የሚሰሩ የጽዳት ሰራተኞች ስራቸው ነው በየቀኑ። አንድ ክስተትም አሜሪካ ውስጥ ኢንዲያና ከተማ ውስጥም ተፈጥሯል። ሃይዌይ መንገድ ላይ ጽዳት በሚሰሩ ሰዓት ላይ ሰራተኞቹም አንድ ጎማ አዩ። ሲያዩት ግን በምንም በኩል የተቀደደ የፈነዳ አልነበረም። ጠጋ ብለውም ውስጡን ከፍተው ባዩ ሰዓት ላይ በውስጡ ካሽ ነበረው። በጣም በመደናገጥም ሌላ ችግር ውስጥ እንዳይገቡ ያገኙትን ጎማም ሆነ ካሽ
ፍራሹን አለቆቻቸው አስረከቡ። ምክንያቱም እነዚህ የጽዳት ሰራተኞች የፈሩት በዚህ ሃይዌይ ላይ ድራግ ስማግለሮች ወይም ድራግ አዘዋዋሪዎች ከካሽ ጭምር ይዘው እንደሚያልፉ ይታወቃል። ምናልባትም ያ ድራግ አዘዋዋሪ እንግዲህ መኪናውን ይዘው በሚሄድ ሰዓት ላይ እስኮርት ጎማ ወድቆበት ሊሆን ይችላል ማለት ነው። ግን ይሄ ነገር ይሆናል የተባለ እንጂ የተረጋገጠ ነገር የለው። ግን ህጉ እንደሚያሳየው ይህንን ገንዘብ በ2 ወር ውስጥ ይገባኛል ወይም የኔ ነው ብሎ መረጃ ይዘው የሚመጣ ሰው ከሌለ ያገኘው ሰው ይወስዳል የሚል ህግ ስላለ በዚህ መልኩ እነዚህ ጽዳት ሰራተኞች $100,000 አገኙ ማለት ነው። ይሄ ገንዘብም የእነሱን እድልና ህይወት ለመቀየር ደግሞ በቂ ነበረ። ተስፋ ማድረገው እንግዲህ ዛሬ ዓለም ድንቅ ናት የተሰኘው ፕሮግራም እንደተመቻችሁ እርግጠኛ ነኝ። ቪዲዮን ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ሼር አድርጉ። ይህ ዓለም ድንቅ ናት የተሰኘው ፕሮግራም አስደናቂ ቪዲዮዎችን ይዤላችሁ ቀርባለሁኝ። ደገፍ አድርጉኝ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ